ዛሬ ቪዲዮ ስለ በዘር አፕሊኬሽን ነው የምናወራው። በዘር አፕሊኬሽን እኔ እንዴት እንደከፈለኝና እናንተስ እንዴት ተከፋይ እንደምትሆኑ አብረን እናያለን። ሰላም፣ እንኳን ወደ ናቲ ዲጂታል አካዳሚ በሰላም መጣችሁ። እኔ ናቲ እባላለሁ። በዚህ ቻናል ላይ የተለያዩ የዲጂታል ክህሎቶችን፣ የቪዲዮ ኤዲቲንግ ስኪልና ኦንላይን ላይ እንዴት ገንዘብ እንደምናገኝ አብረን የምንማር ይሆናል። በዛሬ ቪዲዮ ስለ በዘር አፕሊኬሽን ነው የምናወራው። በዘር አፕሊኬሽን እኔ እንዴት እንደከፈለኝና እናንተስ እንዴት ተከፋይ እንደምትሆኑ አብረን እናያለን። አሁንም የስፖርት ቪዲዮ ኦር ፎቶ እያመጣችሁ በምትለቁ ጊዜ በሚታየው እይታ ልክ ገንዘብ ይከፈላችኋል ማለት ነው። በዘር አፕሊኬሽን ጠቅላላ አድርጌ ስነግራችሁ በዘር አፕሊኬሽን ስፖርታዊ ነክ ነገር ጉዳዮች ላይ ነው። ማንኛውንም ሆነ እግር ኳስ፣ ባስኬትቦል፣ ቦክሲንግ ሁሉንም ያጠቃልላል። ይሄ ገንዘብ እንደ ዋና ገቢ ሳይሆን የሚታሰበው እንደ ጎን ለጎን የሚታይ ገንዘብ ነው። እኔ አሁን የከፈለኝ $8 ነው። ሙሉ ዲቴል ነገር አሁን እነግራችኋለሁ። አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር በዘር ብላችሁ በመውረድ ዳውንሎድ አድርጉት። እሺ፣ አፕሊኬሽኑን ከከፈትኩት በኋላ ይሄን ይመስላል ማለት ነው። እዚህ ጋር የምንፈልገውን ስፖርት እንመርጣለን። ለምሳሌ ፉትቦል፣ ባስኬትቦል እያለን የምንፈልገውን ስፖርት እንመርጣለን ማለት ነው። ከዛ በመቀጠል ኮንቲኒው እንለዋለን። ከዛ በኋላ እዚህ ጋር ዩዘር ኔም ምረጡ ነው የሚለን። ከዛ እዚህ ጋር ከላይ የሰጠን የራሱን ዩዘር ኔም ስለሆነ ስለማንፈልገው እናጠፋዋለን ማለት ነው። ከዛ በመቀጠል የራሳችን ዩዘር ኔም እንጽፋለን። አሁን ለምሳሌ እኔ እዚህ ጋር ያልኩት ሲቲ ክለብ ነው ያልኩት ዝም ብዬ። ከዛ በኋላ ኔክስት እንለዋለን ማለት ነው። ከዛ በመቀጠል እዚህ ጋር ጾታ ነው የሚያስመርጠን። አሁን ሌላ አፕሊኬሽን እየከፈትኩት ያለው ለሴት ስለሆነ ፊሜል እለዋለሁ ማለት ነው። ከዛ በመቀጠል እድሜ ነው የሚለን። እድሜ እዚህ ጋር 20። እሺ ኔክስት እንለዋለን። ከዛ እዚህ ጋር ፕሮፋይል ፎቶ አስገቡ ነው የሚለው። አሁን ላይ ማስገባት እንችላለን፣ በኋላ ማስገባት ስለምንችል ኔክስት እንለዋለን ማለት ነው። ከዛ እዚህ ጋር ዋናው ፖይንት እዚህ ጋር ነው። ጌት ሪፈራል ኮድ አስገቡ ነው የሚለን። አሁን እዚህ ጋር ነው የምጽፈውን በስትክክል ትጽፋላችሁ ማለት ነው። OBBE2D እንላለን ማለት ነው እዚህ ጋር። ከዛ በመቀጠል ኔክስት እንለዋለን ማለት ነው። ከዛ እዚህ ጋር ፕራይቬሲ ኤንድ ፖሊሲ ያሳየናል። ከዛ እዚህ ጋር የሚለውን ብታነቡት ጥሩ ነው። ከዛ አክሰፕት እንለዋለን። ከዛ በኋላ እዚህ ጋር በኢንቫይት ኮድ ስለገባችሁ ፖይንት ሰጣችኋል ነው የሚለን። አፕሊኬሽኑን ስከፍቱት ይሄን ይመስላል። ከዛ በመቀጠል ወደ ፕሮፋይሉ እንሄዳለን ማለት ነው። ፕሮፋይላችንም ይሄን ይመስላል ማለት ነው። ከዛ እዚህ ጋር ፖስት ማድረግ እንችላለን። እንደዚህ አይነት ነገር ሲመጣ ኔክስት ስኪፕ እያለን እናሳልፋለን። እዚህ ጋር ፖይንታችንን ያሳየናል። እዚህ ጋር 100 ፖይንት የሚለን ደግሞ እዚህ አፕሊኬሽን ውስጥ 5 ደቂቃ ሳንወጣ ስንቀር 100 ፖይንት እንደሚጨምርልን ነው የሚያሳየን። እዛ ነው ፖይንቱ ተጨምሮ ወደ ዶላር የሚቀየረው ማለት ነው። አሁን ወደ እኔ አፕሊኬሽን ሄዳለን ማለት ነው። እሺ፣ አሁን የራሴ አፕሊኬሽን ላይ ገብቻለሁ ማለት ነው። ከላይ እንደምታዩት $8 ሰርታል ይለኛል። አሁን ወደ ፕሮፋይል እንሄዳለን። እዚህ ጋር የተጠቀምኩት የአርሴናልን ፕሮፋይል ነው። ከስር እነዚህ የፖስትኳቸው ፖስቶች ናቸው። ቪዲዮም ፎቶ መፖስት ይቻላል። ከዛውን ወደ ፖይንት ሚለው እንሄዳለን ማለት ነው። ፖይንት ሚለው ላይ ስንሄድ በፖይንት ያሳየናል የሰራነውን እና ወደ ዶላር ቀይሮም ያሳየናል ማለት ነው። 127,000 ፖይንት እና $8 ይለናል። ከዛ እዚህ ጋር እንዴት እንደምፖስት እናያለን ማለት ነው። ከዛ በኋላ ወደ ጋለሪያችን ይወስደናል ማለት ነው። ለጊዜው የምፖስቶን ፎቶ ስላላዘጋጀው በዚህ ፎቶ እናያለን ማለት ነው። ከዛ እዚህ ጋር ዲስክሪፕሽን ላይ ጻፉ ይላል። ዝም ብዬ አርሴናል ብዬ ጽፋለሁ። ከዛ እዚህ ጋር ሃሽታግ ተጠቀሙ ይላል። ከ5 ባታበዙ ታሪፍ ነው። ከዛ ሼር እንለዋለን ማለት ነው። ከዛ ወዲያው ፖስት ልናል ማለት ነው። እዚህ ጋር እንደምታዩት የፖስትኩት ፕሮሰስ ላይ ነው። ከዛ አሁን ፖስቶታል ነው የሚለው። እስቲ እንየው። ፖስት አድርጎታል ነው የሚለውን። እሺ፣ ከዛ በሚታየው ልክ እይታ ልክ ዶላር ይከፍላችኋል ማለት ነው። አንደኛው መንገድ ይሄ ሲሆን፣ ሁለተኛው መንገድ ደግሞ ሰውን ኢንቨስት አድርጉ ክፍያ ይከፈላችኋል ማለት ነው። ከዛ ከላይ ሜሴጅ ውስጥ ስገቡ የተለያዩ የኢትዮጵያ ግሩፖች አሉ፣ ቻቶች አሉ። ማውራትም ትችላላችሁ፣ ፎሎ መደራረግም ትችላላችሁ ማለት ነው።
እና በቀጣይ ቪዲዮ ስለ ዊዝድሮ ሜትድ እናወራለን ማለት ነው። እንዴት የሰራችሁትን ገንዘብ እንዴት እንደምትወጡት ተነግራችኋለሁ ማለት ነው። ቪዲዮ አስተምሮኛል ብላችሁ የምታስቡ ከሆነ ሰብስክራይብ ማድረግ አትርሱ።